የሕክምና ባለሙያዎች የስራ ማቆም አድማ ማድረግ ይችላሉ አይችሉም? ይህ በጠበቃ መሐመድ መብራት የተዘጋጀ የሚቀርብላችሁ የህግ ፕሮግራም ነው። በዛሬው ፕሮግራም የሕክምና ባለሙያዎች የስራ ማቆም አድማ ማድረግ ይችላሉ አይችሉም የሚለውን እገልጽላችኋለሁ። በአገራችን አሰሪና ሰራተኛ አዋጅ 1156 ዝባር 2011 መሰረት የስራ ማቆም አድማ ማድረግ ይቻላል አይቻልም የሕክምና ባለሙያዎች የሚለውን እንመለከታለን። ዛሬ እንግዲህ በመሰረታዊነት የስራ ማቆም አድማ መብት እንደሆነ አዋጁ በአንቀጽ 58 በአንቀጽ 158 ላይ ጠቅሶ ይገኛል። በዚህ አዋጅ መሰረት ማንኛውም ሰራተኛ ከአሰሪው ጋር አለስማማ ያለባቸውን መብቶች ወይም መብቶች የሆኑትን ነገሮች በአሰሪው ከተሸራረፉበት በስራ ማቆም አድማ ማስከበር እንደሚችል ተጠቅሷል ማለት ነው። ግን ይሄ መብት ለሁሉም ሰራተኞች የተፈቀደ አለመሆኑን በአዋጁ አንቀጽ 137 ንዑስ ቁጥር 2 ላይ የተዘረዘሩ ተቋማት ሰራተኞች አመጽ ማድረግ እንደማይችሉ ተጠቅሷል ማለት ነው። ከዚህም በተጨማሪ ማድረግ የሚችሉ አመጽም ማድረግ የስራ ማቆም አድማ ማድረግ የሚችሉ ሰራተኞችም መስፈርቶች እንዳሏቸው በአንቀጽ 159 ላይ ተጠቅሷል። እንግዲህ እነዚህ መስፈርቶች ቅድሚያ ማስጠንቀቂያ ለአሰሪያቸው መስጠት እንዳለባቸው፣ በስምምነት ለመጨረስ ጥረት ማድረግ እንዳለባቸው ተጠቅሷል ማለት ነው። የስራ ማቆም አድማ ማድረግ አይችሉም የተባሉ ሰራተኞችን ባህሪ ስናይ እንግዲህ በተቋማትን ነው የጠቀሰው። ተቋማቱ ምን አይነት ተቋማት እንደሆኑ በሕጉ ላይ በተጠቀሰው መሰረት ለሕዝብ የማያቋርጥ አገልግሎት የሚሰጡ ተቋማት ላይ የሚሰሩ ሰራተኞች የስራ ማቆም አድማ ማድረግ እንደማይችሉ ተጠቅሷል ማለት ነው። በዚህም መሰረት እንግዲህ እነዚህ ሰራተኞች የስራ ማቆም አድማ ማድረግ አይችሉም ማለት ነው። በተቋማቱ ውስጥ የሚሰሩ ሰራተኞች የስራ ማቆም አድማ ማድረግ የማይችሉት እነዚህ ተቋማት የሚሰጡት አገልግሎት የማያቋርጥ አገልግሎት ስለሆነ፣ ለማህበረሰቡ የሚሰጠው አገልግሎት የማያቋርጥ ስለሆነ በዚህ አግባብ የስራ ማቆም አድማ ማድረግ አይችሉም ማለት ነው። ተቋማቱን እንግዲህ በአዋጁ ላይ በተጠቀሰው መሰረት ለመዘርዘር ያህል አየር መንገድ፣ ቴሌ፣ መብራት ኃይል፣ የውሃ አገልግሎት፣ ሆስፒታሎች፣ ክሊኒኮች እና የመድኃኒት ማከፋፈያ እና መሸጫ ተቋማት ውስጥ የሚሰሩ ሰራተኞች የስራ ማቆም አድማ ማድረግ እንደማይችሉ ተጠቅሷል ማለት ነው። እንግዲህ በእነዚህ ተቋማት ውስጥ የሚሰሩ ሰራተኞች የስራ ማቆም አድማ ማድረግ አይችሉም ማለት እነዚህ አገልግሎት የሚሰጡ ተቋማት መቆራረጥ እንደሌለበት ለማሳየት ነው። በሰሞኑ እንግዲህ በሀገራችን የሕክምና ባለሙያዎች የስራ ማቆም አድማ ለማድረግ እንቅስቃሴ እያደረጉ እንደሆነ ይስተዋላል። እነዚህ ሰራተኞች መብታቸው ነው መብታቸው አይደለም የሚለውን ለማየት ያህል ምናልባት እነዚህ ሰራተኞች የሚሰሩበት ተቋም የመንግስት ተቋም እንደሆነ ማስተዋል ይቻላል። የመንግስት ሰራተኞች አዋጅ ወይም ሲቪል ሰርቫንት አዋጁ ላይ የስራ ማቆም አድማ እንደ መብት አልተጠቀሰም። ነገር ግን በአናሎጂ 1156 የግል ሰራተኞች አሰሪና ሰራተኛ አዋጁን ስናይ በሆስፒታሎች እና ክሊኒኮች እንዲሁም የመድኃኒት ማከፋፈያ እና መሸጫ ተቋማት የሚሰሩ ሰራተኞች አመጽ ማድረግ አይችሉም በሚል ስለተጠቀሰ በአናሎጂ ለመንግስት ሰራተኞችም ያገለግላል ማለት ነው። ከዚህ ጋር ተያይዞ ዓለም አቀፍ ተሞክሮውን ለማየት ያህል በዓለም ሀገራት የትኞቹ ይፈቅዳሉ አይፈቅዱም የሚለውን በተለይ የሚከለክሉትን አገሮች ለመዘርዘር ያህል እነ ቤልጅየም፣ ቼክ ሪፐብሊክ፣ ጣሊያን፣ አየርላንድ፣ ሃንጋሪ የመሳሰሉ አገሮች የስራ ማቆም አድማ የሕክምና ባለሙያዎች የስራ ማቆም አድማ ማድረግ እንደማይችሉ ተዘርዝሯል ማለት ነው። በእነዚህ ሀገራት የስራ ማቆም አድማ ማድረግ በሕክምና ባለሙያ ሆኖ በወንጀልም እንደሚያስቀጣ ጭምር የደነገጉ አገሮች አሉ። ስለዚህ እንግዲህ በሀገራችን ሰሞኑን በተከሰተው የአመጽ እንቅስቃሴ መሰረት እንግዲህ መብታቸው ተነፍጎ ሊሆን ይችላል። መብታቸውን ግን ሊያስከብሩ የሚችሉት በስራ ማቆም አድማ ሳይሆን በሌሎች መንገዶች መብታቸውን ማስከበር እንደሚችሉ እና በሕግ የተጠበቀ መብት እንደሌላቸው ስራ ማቆም እንደማይችሉ ለማስገንዘብ ያህል ነው። ይህን መብታቸውን አውቀው እንቅስቃሴዎችን ቢያደርጉና በሌሎች መንገዶች መብታቸውን ለማስከበር ቢንቀሳቀሱ ይሻላል የሚለውን ለማስገንዘብ ነው። አመሰግናለሁ።